ውበቷ ስታመርቆ ቁመቷ ጸጉሯ አፍንጫዋ ምናምን ብላችሁ አትቡ እሱ ትዳሩን ያስቀጥለው ውበት ደግሞ የሆነ ሰዓት ላይ ይቆማል በተለይ ደግሞ እኛ ሴቶች ከወለድን በኋላ በቃ ማለት የሆነ ነገራችን ልክ አይሆንም እንደ መጀመሪያ ነው አይታ የገባውን መልክ ላታገኛት ይችላል ቅጥነቷ ውይ ብለ ገብታ ከወለደች በኋላ ልትወጣች ስለዚህ ውበት ብቻውን መስፈርት ሊሆን አይችልምና መስፈርት ስትመርጦ ከዚህ ጋር ከፊዚካል የሆነ ነገር ጋር አይሆንም ያስታውቃል ሴት ያለችበት ቤትና የሌለችበት ቤት አይተ ታውቃለህ በደንብ ያስታውቃል ስለዚህ ቅመም ነን ወደዳችሁ ታላችሁ ስለዚህ ያ ማለት ረዳት ነው በተለይ ደግሞ ለባሎቻችን በጣም መልካም ረዳቶች ነንና ያንን መሆን ትችላለች ወይ አንድ ሴት ወንድ ልጅ ራስ ይሆን ስንል ከታች ሌላ አካል ስላለ ምቹ ናት ወይ ራስ እንዲሆን ምቹ ትሆናለች ወይ ሊድ እንዲያረጋት ትረዳዋለች ወይ ሌላው ደግሞ ወንድ ልጅ ሰርቶ ሚምጣ ወይ ሁለቱም ይስሩ ይሄ ችግር የለውም አያጣላም እሷ አትስራ አንልም መስራት ትችላለች ሰርቶ ሲመጣ የሚያርፍበት ቤት ነው ወይ ቤቱ ሰላም አለው ወይ ረዳት እሱ ውስጥም ስላለ